እንዲ ወንድ እንደ ወንድ እንደሚያደርጉትን ነገር ሲያደርጉ እንደነበር የሚያሳይ ቪዲዮ ነው። ቪዲዮ ምንድነው? እንግዲህ ዛሬም ስለ ቆሞስ አባ ኃይለ ሥላሴ ልናወራ ነው የመጣ ነው ማለት ነው። ይህ ሰው ግለሰብ ሃይማኖቱም ከመቀየር በተጨማሪ ሌላም ድርጊቶችን አሳፋሪ የሆኑ ድርጊቶችን ሲያደርግ እንደነበረ እንግዲህ በቪዲዮ እንዳያችሁት እንደተመለከታችሁት ነው። እንግዲህ ቪዲዮ የወጣበት ከአንድ ወንድ ጋራ ወይም ከአንድ ግለሰብ ጋራ በኢሞ ተደዋውሎ እርቃኑን ይሄ አሳፋሪ የሚያሳፍር አካሉን ብልቱን በቪዲዮ እያሳየ የሆነ ሻወር ቤት ውስጥ ገብቶ የሚያሳይ ቪዲዮ ነው። መቼም ኤዲት ነው አትሉትም። ያው በዚህ ዘመን ብዙ ነገሮች ከኤአይ ጋር እየተገናኙ ያሉ ሁኔታዎች አሉ። እውነትን ለመሸፈን አብዛኛውን ጊዜ ይሄ ኤዲት ነው ይሄ ኤአይ ነው ምናምን ተብሎ የምናሳልፋቸው ነገሮች አሉና አንዳንዴ እውነትን መቀበል ሲያቅተን ይመስለኛል እንደዛ ብለን ልናልፋቸው የምንሞክረው። ይህንን ቪዲዮ ስለለቀኩኝ አብዛኛው ክርስቲያኖች ደግሞ ይህንን ቪዲዮ ከለቀኩኝ ሰዓት ጀምሮ እንግዲህ ብዙ ስድቦችን እያስተናገድኩ ነው። አብዛኛው ክርስቲያን ሃይማኖት ተከታዮች እንግዲህ ሃይማኖታችን አስደፈርሽን የሚሉ አሉ። እውነትን በመሸፋፈን በመደባበቅ እኮ አለመደፈር አይኖርም እና አንዳንዴ ቆም ብሎ ማሰብ ማስተዋል ያስፈልጋል። ስለዚህ ምንም እኛ ለአንዲት ግለሰብ ወይም ለአንድ ሰው እኮ ሃይማኖት የሚደፈርበት ምክንያት እኔ ባጠፋ እኔ ነኝ ጥፋቴን መውሰድ ያለብኝ፣ ኃላፊነቱን የምቀበለው እኔ ራሴ ነኝ። ስለዚህ አንድ ግለሰብ አንድ ሰው ስላጠፋ ሃይማኖት የሚሰደብበት አይነት ሁኔታ በምንም ቢሆን ሊኖር አይገባም። ሌላው ነገር ደግሞ በሙስሊሞች በኩልም እንግዲህ አሁን ስለ እስልምና ሃይማኖትን ስለተከተሉ ወይንም ሙስሊም ስለሆኑ ስም ለማጥፋት ነው እንዲምትዩ ምናምን ያሉኝ ብዙም አሉ። ይሄም ደግሞ የተሳሳተ ነው። ምክንያቱም ይሄ ከስም ማጥፋት ጋር የሚገናኝ ነገር አይደለም። ምክንያቱም እውነታው ነው የወጣው። አንድ ሰው ስም ለማጥፋት የሚነሳ ሰው ባላደረገው ነገር ሲወራበት እንደ ስም ማጥፋት ብለን ልንወስደው እንችላለን። ዛሬ ግን ስማቸው በየቦታው ሲነሳ ይህ ሰው ማን ነው? ይህ ሰው የሰራው ነገር እንዲህ ነበር ተብሎ የተደባበቁ ቪዲዮዎች አሁን ላይ እየወጡ ናቸው ያሉት ማለት ነው። ስለዚህ ይህ ግለሰብ ወይንም ቆሞስ አባ ኃይለ ሥላሴ እንዲህ ወንድ እንደ ወንድ እንደሚያደርጉትን ነገር ሲያደርጉ እንደነበር የሚያሳይ ቪዲዮ ነው። ቪዲዮ ምንድነው? ሻወር ቤቱ ነው። አንድ ወንድ ኢሞ ላይ በቪዲዮ ደውለው እያማለሉት ነበር እና ከአንድ አባት አይደለም ከአንድ ሀበሻ ኢትዮጵያዊ እንዲህ አይነት ነገር የማይጠበቅ ነው። እንዲህ አይነት ነገር ይደረጋል ወይ ብላችሁ የሆነ ቦታ ሄዳችሁ ብታወሩ ይህ ነገር ምንድን ነው አለ ህልም ነገር ነው የሚመስላቸው ብዙ የማያውቁ ሰዎች አሉ። እና ስልክ በመያዝ ስልኮችን በመጠቀም እንዲህ አይነት ነገሮች ልናውቅ ችለናል። እኛ ግን አብዛኞቹ እናቶቻችን አሁን እንዲህ አይነት ነገር ባወራ በቃ አበደች እንዴ ምናምን ነው የሚሉትና ስለዚህ ወደ ዋናው ጉዳይ ስገባ ከስም ማጥፋት ጋር ምንም የሚያገናኘው ነገር የለም ለማለት እወዳለሁ። ሲቀጥል ደግሞ እኔ ውሸት አልወድም፣ እውነቱን ማውራት ያስደስተኛል። እና ይህ ሰው ሲጀመር ሙስሊም ነበረ። አብዛኛው ደግሞ ሙስሊሞች የኦርቶዶክስን ስም ለማጥፋት በቤተ ክርስቲያን ውስጥ ብዙ ስራ እየሰሩ ነው የሚልንም ኮሜንት ላይ እየተጻፈልኝ ነው። ኮሜንታችሁን በቁም ነገር ነው የማነበው እና ሀሳባችሁን ማየት ስላለብኝ አነባለሁ። ስለዚህ አንድ ነገር መለስ ብላችሁ ማየት ያለባችሁ ምንድን ነው፣ ግለሰቡ ከልጅነቱ ጀምሮ ከህፃንነቱ ጀምሮ ራሱን ሳያውቅ ጀምሮ በዚህ ሰዓት እንኳን 18 ዓመቱ ነው። ከዛ በፊት በ9 ዓመቱ በ11 ዓመቱ የነበረውን በቤተ ክርስቲያን ውስጥ ሲያገለግል የነበረበትን ቦታም ሄዳችሁ መረጃ መውሰድ ትችላላችሁ ማለት ነው። ይህ ልጅ ከአባቱ ጋር ቤተ ክርስቲያን ውስጥ ወይም ገዳም ውስጥ ገብቶ ያደገ ልጅ ነው። ስለዚህ አሁን ትልቅ ልጅ ከሆነ ወይም ወጣትነት ሲሆን ሰይጣን የሚፈታተንበት ጊዜ ላይ ሲደርስ ስልክ መያዙ ሰይጣን እንዲያሸንፈው ለሰይጣን እንዲገዛ ሆነ እንጂ በልጅነቱ ጀምሮ ይህ ህፃን ወይም ይህ ታዳጊ ቤተክርስቲያን ውስጥ ያደገ ስለመሆኑ መረጃውን መለስ ብላችሁ ማየት ይቻላል። ስለዚህ የሆነ የራሳችንን ጥፋት ወስደን ሌላ ሰው ላይ ማስቀመጥ፣ ሌላ ሃይማኖት ላይ፣ ሌላ ሰው ላይ፣ ሌላ አካል ላይ ማስቀመጥ ይሄ ተገቢ አይደለም። ልጁ በራሱ ጥፋት መጠየቅ አለበት፣ ለህግ መቅረብ አለበት። ይህንንም ቪዲዮ ደግሞ እንደ መረጃ መውሰድ ትችላላችሁ። ህግ ቦታ ወስዳችሁ እንደ መረጃ መያዝ ይቻላል ማለት ነው። እንግዲህ ዛሬ ስለ ቆሞስ አባ ኃይለ ሥላሴ በዚሁ እንቋጫለን።
ያለው ነገር ምንድነው? ከዚህ በኋላ ስለሳቸው አናወራም። ምክንያቱም በዚህ በኩል ሆናችሁ ስታወሩ ሙስሊም ሃይማኖት ተከታዮች ይገቡና በቃ ስለሰለመ ነው ሃይማኖታችን ስለተቀላቀለ ነው እናንተ እኮ ክፉ ናችሁ ምናምን የሚሉ ብዙ የሚጽፉ አሉ። በዚህ ደግሞ የሆነ እውነቱን ልትናገሩ ስትፈልጉ እንዴት አንቺ ሃይማኖታችን አስደፈርሽ፣ ሃይማኖታችን እንዲያደረግሽ ብሎ በጣም ብዙ የሚቆጡ የሚናገሩ አሉ። ከእውነት አትሽሹ እሺ። እውነትን ከያዛችሁ ሁሌም እውነት ነው። ምንም እኮ እንትን የሚባል ነገር ይሄ ግለሰብ ነው፣ በቃ አንድ ሰው ነው። ስለ አንድ ሰው ሲባል ደግሞ እኛ እርስ በርስ መነቋቆር እንደሌለብን ነው የተሰማኝ ነገር ማለት ነው። ሌላው ነገር ደግሞ ስለ ሙስሊም በቀደምነታ ቪዲዮ ሰርቼ ለቅቄ ነበር። በሃይማኖት ማውራት እንደማልፈልግ እንድትረዱኝ ይፈልጋለሁ። ነገር ግን በዚህ በቆሞስ አባ ኃይለስላሴ የሆነች ቪዲዮ ስለሰራው ኮሜንቶች መጥተውልኝ ያችን ኮሜንት መልስ ለመመለስ ገባው። ከዛ በኋላ በቃ በሃይማኖት ወሬ ውስጥ ተነክሬ የቀረው ማለት ነው። ስለዚህ ከዚህ በኋላ እንድትረዱኝ የምፈልገው ስለ ሃይማኖት ማውራት አልፈልግም። የትኛውንም ሃይማኖት መንካት አልፈልግም። የራሴን አመልካለሁ፣ እወዳለሁ፣ እከተላለሁ። የሰውን ደግሞ አከብራለሁ። የራሳችሁ እንዲከበር የምትፈልጉት ሰዎች የሰውን ማክበር አለባችሁ። በመጥላት ሳይሆን ጥላቻችሁ ግልጽ ወጥቶ እንዲታይ ማድረግ ሳይሆን በማክበር በቃ የራሱን ሃይማኖት ሰው የግል ሃይማኖቱን ማንም ሰው መከተል ይችላል። የራሱን ያዝ፣ የራሴን አመልካለሁ። በዚህ ነው የማምነው እና ስለዚህ አብዛኛውን ጊዜ የሚወራ ሁሉ የሚሆን አይደለም። ግን በሰራሁት ቪዲዮ ስር አብዛኛው የእስልምና ሃይማኖት ተከታይ እህት ወንድሞች በጣም ጨዋነት ወንድሞቼ አንዲት ስለሳቸው ለሰራሁት ቪዲዮ ስር ገብተው እንግዲህ በጣም ጨዋነት በተሞላው መልኩ ሀሳብ አስተያየታቸውን ጽፈውልኝ ስላየሁና በጻፉልኝም ደግሞ ጥያቄ መሰረት እኔም በጨዋነት መልሼላቸው እንግዲህ ለጥያቄያቸው እኔም ለመስማት ዝግጁ መሆኔን ነግሬያቸዋለሁ ማለት ነው። በዛ ቪዲዮ ምክንያት ራሱ አብዛኛው ሰው ተቃውሟችሁኛል እና ምንም እኮ ችግር የለውም። ደህና ነገር መተሳሰብ፣ በቀናነት የሆነ ነገር በቀናነት ማየት ምንም ችግር አያመጣም ለማለት ያክል ነው። ያላወቅኩትን በነገራችሁ ላይ ከዛን ቀን ጀምሮ አንዳንድ ተቆርጦ የሚላኩልኝ የመጽሐፍ ቅዱስ ጥቅሶች አሉና ብዙ ስለ መጽሐፍ ስለ ራሴ ሃይማኖት ስለ መጽሐፍ ቅዱሴ ራሱ እንዳነባ አድርገውኛል እና ምንድነው እነሱ የሆነች አንዷን መስመር ጥቅሷን ቆርጦ ሲልኩልኝ እኔ ደግሞ ሙሉውን ስለማነበው የዛን የጥቅሷን ዋናውን ሀሳብ ለመውሰድ ሙሉውን አነባለሁ እና ስለ ራሴ መጽሐፍ ራሱ እንዳነብ ያደረጉኝ ሙስሊም እህቶች ወንድሞች ናቸውና በዚህ አጋጣሚ ላመሰግናቸው እወዳለሁ። እንግዲህ ቻናሌን ሰብስክራይብ፣ ላይክ በማድረግ ቪዲዮዬን እስከ መጨረሻ በመከታተል ከኔ ጋር እንድትሆኑ በአክብሮት እጠይቃለሁ። አመሰግናለሁ።